እ ዛሬ የአረቡ ቴክ ያደረኩትን የትሬዲንግ ዴይሊ ሪካፕ እና ዊክሊ ሪካፕ ቴክ ያደረኩትን አሳያችኋለሁ። በዚህ ሳምንት 6 ትሬድ ነበር የወሰድኩት። በዚህ 6 ትሬድ ውስጥ 3ቱ ዊን ነው፣ 3ቱ ሉዝ ነው ማለት ነው። ከዛሬ ስንጀምር ዛሬ ማርኬቱን ፌር ቫሊ ጋፕ አየኋት ማለት ነው። ይችኛዋን ለማለት ፈልጌ ነው። ይችኛዋን የ30 ደቂቃ ፌር ቫሊ ጋፕ አይቼ ነበረ እና ዛሬ ማርኬቱን ያው ጎልድን የማየው ከዲኤክስዋይ ከሚባል ዲኤክስዋይ ኢንዴክስ ወይም ደግሞ የዩኤስዲ ኢንዴክስ ከሚባል ፔር ነው ማገናኝ። ምክንያቱም ሁለቱም ቨርዥን ናቸው። ማለትም ጎልድ ቡሊሽ ከሆነ ዲኤክስዋይ ቤሪሽ ነው። ዲኤክስዋይ ቤሪሽ ከሆነ ጎልድ ቡሊሽ ነው ማለት ነው። ስለዚህ ቅድም ሁለቱም ኦልሞስት አንድ ላይ ነበር የሄዱ ነበር፣ ግን ሳደንሊ ዲኤክስዋይ ልክ እንደዚህ ወረደ ማለት ነው። እና ዜና አላየሁም እውነት ለመነጋገር ይኑር አይኑር አላውቅም። ግን ዛሬ 3 ዲኤክስዋይ እዚህ አካባቢ ነበረ እና እየወረደ ነበረ። ስለዚህ የጠበኩት ጎልድ ቡሊሽ ይሆናል ብዬ ነበር የጠበኩት። እና በዛ ላይ እዚች ጋር የ30 ደቂቃዋን ፌር ቫሊ ጋፕ እየጠበኩ ነበር፣ ግን ሳደንሊ አንድ 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 እዚች ጋር ያለችውን የለንደን ሴሽን በዚህ ቴክአውት ስትደረግ አየሁ ማለት ነው። ስለዚህ ይሄ ቴክአውት ደግሞ እጅግ በጣም ፈጣን ነበረ። ወደ ታች ሲል ቤሪ ሲሆን እጅግ በጣም ፈጣን ነበረ። ስለዚህ እኔ ያው ኢቨን ኖቲስ ሳላደርገው ነበር ቀጥታ ሄደው ቶሎ ስዊፕ አደረገው የለንደን ሴሽንን ወደ ታች ወረደ። እንደምታዩት እዚህ ድረስ የለንደን ሴሽንን ወረደ እና ያው ቴክአውት አድርጎታል ለንደን ሴሽንን። ኦኬ እና በሚያደርግበት ሰዓት እዚች ጋር ሊኩዊዲቲ ስዊፕ ሊኩዊዲቲ ሳይሆን ፌር ቫሊ ጋፕ ሚትጌት ትደረጋየው። ስለዚህ ሚትጌት ከተደረገች ማርኬቱ የ30 ደቂቃዋን ፌር ቫሊ ጋፕ ነክቶ ወደ ላይ ይወጣል ብዬ ነበር የወሰድኩት። እናም እዚህ ጋር 1 ሚኒት ላይ ነበረ ፌር ቫሊ ጋፕ እቺን ፌር ቫሊ ጋፕ የሰጣኝ እና ብዙ ጊዜ እቺን ያደረኩበት 1 ሚኒት ላይ ብዙ ጊዜ እኔ እንዳጋጣሚ ከሆነ በጣም በትንሽ ፌር ቫሊ ጋፖች ተነክተው ማርኬቱ ሲቀየር አይቻለሁ እና ይሄን ሀፕን ያደርጋል ብዬ ነበር ያሰብኩና በግዴለሽነት ትሬዱን የገባሁት ኤክስኪዩት ያደረኩት እዚህ ጋር ነበር እና እዚች ጋር ቾፒ ማርኬት ነበረ። በጣም ነበረ ሳይኮሎጂ የበለኝ የነበር፣ ግን ሳደንሊ እንደገና ወደ ታች ወረደ ማለት ነው። ያው ልክ ከዚችኛዋ ጋር ይሄኛውን ያደረኩበት ምክንያት ያው ታች ተደርጎ መጥቶ ያው ሪጀክሽን ብሎክ እስከሆነ ድረስ ይሄኛውን ሪጀክሽን ብሎክ እንደገና ስዊፕ አድርጎት ወደ ታች ይመልሳል ብዬ ነበር ያሰብኩት፣ ግን ጭራሽ እዚችኛዋ መሀል ላይ ነበር የደረሰ። እኔም ኖቲስ ሳላደርገው ነበረ የዛሬውን ትሬድ እንትን ያልኩት ሎስ ያደረኩት ማለት ነው። ኢቨን የ4 አወርን ይኸው ፕሮባብሊ የ15 ደቂቃ ፌር ቫሊ ጋፕ ነች በ30 ሚኒት ፌር ቫሊ ጋፕ ውስጥ እሷንም ነክቶ ወደ ላይ ይወጣል ብዬ ነበር ድጋሚ ቴክ ለማድረግ ለራሱ፣ ግን ጭራሽ ወደ ታች ነው የወጣ ያለው። የአርቡ ይሄን ይመስል ነበር። የቅዳሜውን ደግሞ የሐሙሱን ስናይ ደግሞ
ኦሬዲ ሎስ ነበረው ተመሳሳይ ነገር ነው ያጋጠመኝ። ኮርስ እዚህ ጋር ቴክአውት ይደረጋል ብዬ ነበር ያሰብኩት። ግን ያው ኦርደር ብላክ ብዙ ጊዜ ኦርደር አይ ገስ ኦርደር ብላክ ታች ታች እንትን ሳይል ነበር ያወቅኩት ማለት ነው። ስላችሁ ኦርደር ብላክን ታች አድርጎ ነበር የሄደው ይመስለኛል። እና ዴፍኒትሊ ያ ታች አድርጎት ነበር የሄደው፣ ግን ጭራሽ ይሄኛውን ኢግኖር አድርጌ ብዙ ጊዜ ፌር ቫልዩ ጋፕን በመጠቀም ነበረ ትሬዶችን የሚወስድና በዛ ምክንያት የሐሙሱን ሐሙስ የሮቡን አሚን የሮቡን የወሰድኩት ነበር። ማክሰኞ ዕለት 2 ትሬድ ነበር የወሰድኩት ደስ የሚለው። ስለዚህ ይህን 2 ትሬድ ደግሞ እንዴት አድርጌ ዊን እንዳደረኩ ላሳያችሁ። ኦኬ በመጀመሪያ ያው ልክ እንዳልኩት ሁል ጊዜ 1 ሚኒት ነው ማርኬት አናሊሲስ ከሰራው በኋላ 1 ሚኒት ላይ ነው የምወስደው። ስለዚህ 1 ሚኒት ነው የነበረ የምወስደው። ከዛ የተነሳ እንትን ብያለሁ አግኝቼዋለሁ እነዚህ ሁለቱን ትሬዶች። እሺ በመጀመሪያ እንዳያችሁት እዚህ ጋር ቺ ፌር ቫልዩ ጋፕ አለች እዚህ ጋር ማለት ነው። እና እቺ ያው በዚህ ነው ታች የተደረገች በእነዚህ በሁለቱ። ስለዚህ እሷን በማየት ነበረ ቴክ ያደረኩት ይሄንን እና ወዲያው ነበር ኤክስኪዩት ሳደርገው ወዲያው ነበር የፈጠነ ነበር ዊን ያደረኩት ማለት ነው። ይሄኛውን ደግሞ ልክ እንደተለመደው ሁል ጊዜ ፌር ቫልዩ ጋፕን በመጠቀም ያገኘሁት ነው። ይኸው እንደምታዩት ይሄኛው ደግሞ አትሊስት ኦርደር ብላክ ተች አድርጎ ፌር ቫልዩ ጋፕ እዚህ ጋር ነበር የወሰድኩት ማለት ነው። ያው ቶሎ እኔ ለመውሰድ ብዙ ጓጓለሁ። ያው ሳይኮሎጂ ስለሆነ ትሬዲንግ ሳይኮሎጂ እቺ በጣም ራሳችን ኤክስፔሪየንስ ካላደረግነው ሰው ሊነግረን አይችልም። ቢነግረንም ልንረዳቸው አንችልም። እና ይሄኛው ደግሞ እየሰኞ ነው ላይክ አይ ሰይድ ይኸው ኦልዌይስ ፌር ቫልዩ ጋፕ አሁንም ፌር ቫልዩ ጋፕ ፌር ቫልዩ ጋፕ ያው ፌር ቫልዩ ጋፕ ያው እዚህ ጋር ነው የወሰድኩት፣ ግን ስቲል ፌር ቫልዩ ጋፕ ታች እንደን ሙቭ አፕ በቃ ይሄ የኔ የዊክሊ ሪካፕ ነው። ቴክ ያደረኳቸው ሪካፖች ናቸው። እንዳስተካክለው የምፈልጉት ነገር ካለ ንገሩኝ፣ አስተካክላለሁ። እኔም ጀማሪ ነኝ። እንደምትወዱት ተስፋ አለኝ።